መከራ ፈተና የማያልፍ አይደለም። መከራ በዛብኝ፣ ፈተና ነገሰብኝ፣ በመከራ ውስጥ ሆንኩ ብለህ አትጨነቅ። ከዳዊት ዘር የሆነውን ከሙታን ተለይቶ የተነሳውን ማንን አስባለሁ? ኢየሱስ ክርስቶስን አስበው። በዚህ ወቅት አስተውላችሁ ከሆነ አንድ ብፁዕ አባት ቤታቸውን ለመቄዶንያ ሰጡ የሚባል ዜና ተሰማ። ይሄ ያስደስታል ወይስ ያሳዝናል? ግን አሉታዊ የሆኑ ነገሮች ከአንደበታችን ይሰማሉ። መልካም በማድረግ እንኳ መልካም ያደረገን እንኳ መመረቅ አቅቶናል። በእውነት ይሄ ጤናማነት ነው? የሰው ልጅ ትእዛዝ እግዚአብሔርን በመጣሱ ሕግ እግዚአብሔርን በማፍረሱ ከእግዚአብሔር ሕግ ውጭ ወጥቶ በራሱ ፈቃድ በመመላለሱ ምክንያት ከገነት ባለርስትነት ውጭ ሆኗል። ሕይወት እኛ ባሳካናቸው ነገሮች አይሞላም። በማን ቸርነት ነው የሚሞላው? በማን ካህሊነት ነው የሚስተካከለው? በእሱ ነው። እሱን አስበው ነው የሚለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ። ሰይጣንን አሰረው፣ አዳምን ነፃ ወጣው። ሰላም ከዛሬ ጀምሮ ሰላም ሆነ ተደረገ። ተዘከሮ ለኢየሱስ ክርስቶስ ዘተንሥአ እሙታን ዘእምዘራ ዳዊት፣ ከዳዊት ዘር የተወለደውን ከሙታን ተለይቶ የተነሳውን ኢየሱስ ክርስቶስን አስበው። የምንነጋገርበት የትምህርታችን መነሻ ይሆናል። የሐዋርያው የቅዱስ ጳውሎስ መልእክት ለልጁ ለጢሞቴዎስ የተላከ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ላይ ይህ ኃይለ ቃል ተመዝግቦ እናገኛለን። ከዳዊት ዘር የተወለደውን ከሙታን ተለይቶ የተነሳውን ኢየሱስ ክርስቶስን አስበው ይላል። እስቲ ይህን ቃል ተናገሩት። ከዳዊት ዘር የተወለደውን በሉ። ይሰማ ድምጻችሁ፣ ግድ የለም። ከዳዊት ዘር የተወለደውን ከሙታን ተለይቶ የተነሳውን ኢየሱስ ክርስቶስን አስበው። ደገሙት አንድ ጊዜ። በቃ አልያዝነውም ማለት ነው። ዝም አልያዝነውም ነው። እሺ ላሳጥረው። ኢየሱስ ክርስቶስን አስበው። እስኪን እሺ፣ ከሙታን ተለይቶ የተነሳውን ኢየሱስ ክርስቶስን አስበው። ይሄን በሉ። አሁን በሉ ከዳዊት ዘር የተወለደውን የሚለውን ጨምሩ። ከዳዊት ዘር የተወለደውን ከሙታን ተለይቶ